የጥበብ ማህደር ከተፈጥሮ እጽዋት የሚቀዳ ሕያው ፈውስ ነው። ተፈጥሮ ዝምተኛዋ የፈውስ መጋዘን ናት። ከጥንት አባቶቻችን የተረከብነው የባህል ሕክምና ጥበብ በምድራችን አፈር ውስጥ የበቀሉ እጽዋትን ምስጢር የመፍታት ታላቅ ሥልጣኔ ነው። እያንዳንዱ ቅጠል፣ ሥር እና ቅርፊት የራሱ የሆነ የፈውስ ቋንቋ አለው። ባህላዊ ጥበብ ሥጋን ብቻ ሳይሆን መንፈስን ጭምር የሚያክም ከተፈጥሮ ጋር የሚያስታርቅ ጥልቅ ምስጢር ነው። መድኃኒት ከሩቅ አይመጣም። መድኃኒት እዚሁ በጓሮችን እና በተራሮቻችን ውስጥ ተደብቆ ይገኛል። ሕይወቱን ስለሚያበላሸው ስለ ዓይን ጥላ ገርጋሪ መንፈስ ዘላቂ መፍትሔ ሄዳለው ያውቃሉ። በቅንነት ሼር ያድርጉ፣ ለተቸገረ ያድርሱ። በሕይወቶ ውስጥ ነገሮች አልሳካ እያሉት ተቸግረዋል። ሥራ፣ ትዳር እና ማኅበራዊ ግንኙነቶ ላይ መሰናክል እየገጠመዎት ነው። የዓይነ ጥላ ወይም የገርጋሪ መንፈስ ምልክቶች ከብዙ በጥቂቱ ልገራችሁ። በሥራ ቦታና በንግድዎ ላይ በረከት ማጣት፣ ገንዘብ አለመረካት፣ ያለ ምክንያት ከሰዎች ጋር መጋጨትና አለመግባባት፣ የብቸኝነት ስሜት፣ ፍርሃትና ጭንቀት ማዘውተር፣ የትዳርና የፍቅር ሕይወት መመሰቃቀል። መፍትሔው ሙሉ በሙሉ ከተፈጥሮ እጽዋት የተዘጋጀውን ባህላዊ መድኃኒት ለ3 ተከታታይ ቀናት ብቻ በሚበላ ወይም በመታጠን በከሰል እሳት ላይ በማጠን ከዚህ ክፉ መንፈስ ነፃ መሆንና ሰላማዊ ሕይወት መምራት ይችላሉ። አድራሻችን ፕሮፋይል አለላችሁ፣ ይደውሉ፣ ያማክሩ።